Rice goes again and again and again. Lightning strike twice. Extraordinary. Declan Rice. Take a bow. ንጉስ ኦነሪ ከኤምሬትስ ቪቪአይፒ ከልጆቹ ጋር የመድፍ ወጣቶች ተአምርን እየተከታተለ ነው። ሰሜን ለንደን ባልተጠበቀው ድራማ የፍጻሜ አብዳማ መሸች። ጋብርኤል ማጋሊሽን በጉዳት ያጣው የመድፉ ባክፎር በሳሊባ መሪነት፣ በኩዌር ታታሪነት፣ በቲምበርና ታዳጊው ስኬሊ የላቀ የራስ መተማመን ቪኒሲየስ፣ ኪሊያን ምባፔ፣ ሮድሪጎ ቤሊንግሃም የመሳሰሉ የማድሪድ አስፈሪ ጋላክቲኮችን ለአፋልጉኝ ማስታወቂያ እንዳበቁ ጨዋታውን ጨረሱ። የካርሊቶ ፈርስት ሃፍ የሰመረ ሰከንድ ሃፍ ያልቀጠለ የጨዋታ ፕላን በመድፉ ከዋክብቶች ተጋለጠ። ሩዲገር የሚመራው ደካማው የሚለው ቃል ብቻ የማይገልጸው የሪያል ማድሪድ ተከላካይ መስመር 90 በመቶ ከመድፉ ቀይ መስመር የቡካዮ ሳካ አስደናቂ ተጽዕኖ የሚነሳው የአርሰናል የማጥቃት እንቅስቃሴን መቆጣጠር ተስኖት ሲደናበር አመሸ። ሪያል ማድሪድ ሰርጂዮ ራሞስን የመሳሰሉ ወራሪ ድንቅ ተከላካዮቹን መልሶ መናፈቅ እንዳለበት አርሰናል ያለ ተፈጥሯዊ አጥቂ ተጫውቶ ማረጋገጫውን ለታላቁ ሪያል ማድሪድ ሰጠ። ንጉስ ሪያል ማድሪድም ከመድፉ ፊት አፈረ። የ18 ዓመቱ ታዳጊ ሉዊስ ስኬሊ የላቀ ልምድ ባለቤት ከሆኑ የማድሪድ ምትሃተኛ ጋላክቲኮች ፊት ከመድፉ ዲኤንኤ አስደናቂ ሎያሊቲ ጋር በነፃነት በአስደናቂ ራስ መተማመን በታላቅ ከፍታ እንዴት መጫወት እንደሚቻል ለዕድሜ ኩዮቹ አሳየ። ኮንክሪቱ ቶማስ ፓርቴ በመሃል ሜዳው ከዴክላን ራይስ ተናቦ የማይደክመው የመድፉ የጨዋታ ሚዛን ጠባቂው መሆኑን ዳግም አረጋገጠ። አድማጮች፣ ይህ የመድፉ ይሆናል ተብሎ ያልታሰበው ማንም ያልጠበቀው ተአምርም በኤድዋርዶ ካማንቪጋ ቀይ ካርድ በማድሪዲያኑ በታሪክ የሚቀመጥ የውጤት ቅሌት በአርሰናል ከዋክብት 3-0 ገድል ከኖርዝ ለንደን ፎሬቨር ተጠናቀቀ። ሱፐር ማይክ አርቴታ፣ ሱፐር አርሰናል፣ ሱፐር ገነርስ የአድናቆት ቃላት ብቻ የማይገልጸው በዘመን ቅብብል ሂደት የአርሰናል የነገው ከፍታ መንደርደሪያ ሊሆን የሚችለው ከብዙ ፈተናዎች ጋር በደረጀው የማይክ አርቴታ ፕሮጀክት ጉዞ ውስጥ የተፈጸመው የመድፉ ታሪክ የሚዘክረው ገድል ነው። ከ90 ደቂቃው የቤርናባው አድቬንቸር በፊት ሪያል ማድሪድን ከ3-0 በላይ ለማፈራረስ እድል የነበረው የኤምሬትስ የማይፋቀው አሻራ ነው። የቻምፒየንስ ሊግ አድባሩ ክለብ የማይደፈረው ማስተሩ ሪያል ማድሪድን ከነከዋክብቶቹ ስመጥር ጋላክቲኮቹ ፎጣ አስጥሎ የዘረረው የመድፈኛው መንደር መቼም ቢሆን የማይረሳው ሕያው ታሪክ ነው። በ138 ዓመታት የአርሰናል ዕድሜ ታሪክ ውስጥ ታይቶም ተሰምቶም ሆኖም የማያውቀው ለነገ ከፍታ ጉዞ የመድፉን ስነ ልቦና የበለጠ የሚያሳድገው ወርቃማውም ድል ነው። በማይክ አርቴታ መሪነት በጋራ ዓላማ በጋራ የቡድን ተጋድሎ የጸና እምነት በየትኛውም ጫና ውስጥ አልፎ ይሆናል ተብሎ ከታሰበው ያልታሰበውን ከተጠበቀውም ያልተጠበቀውን የመፈጸም ታሪክን የመቀየር ገድል ከዋንስ የገነር ኦሌስ የገነር ዓለም Declan Rice. Absolutely unstoppable. It's a scream.